ኢንሻአላህ አንደኛውም ደግሞ ያኛው ሰማያዊ ከለሩም ደግሞ አሳያችኋለሁ ማለት ነው። ይሄኛው በዚህ መልኩ ይሄን ይመስላል። ቤቢ 6 ቤቢ ያለው ይሄ እንደኔ ግን ያው ደካ ከሌለው ቤቢ ብዙ አስፈላጊ ነው ብዬ አላስብም። ብቻ ያው እንግዲህ ሁሉም እንደ ፍላጎቱ ስለሆነ ሁሉም በምርጫው መሰራት ይችላል ማለት ነውና እነዚህ አሁን 6 ቤቢ ያላቸው በዚህ መልኩ እንግዲህ ያው የእህቴ ትዕዛዝ እንግዲህ አንተን ብያለሁ ላስረክብ ነው ማለት ነው። እንግዲህ ይሄኛው ደግሞ አሁን በአዲሱ ፍራሽ በአዲሱ ትራስ ሲገባ ማሻአላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ሀባይብ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ እኔ። ስራ እንዴት ነው? አፍያ ጤና ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያችኋለሁ። ያው እንግዲህ እንደተለመደው ብዙን ጊዜ በተከታታይ ቪዲዮ አልለቅም። ያው እንግዲህ አንዳንድ ነገሮች ያለ መመቻቸት አንጻር በዛ ምክንያት ትንሽ ጠፋ እያልኩ ነውና ዱአ አድርጉልኝ እንዳልጠፋ ማለት ነውና ኢንሻአላህ አልጠፋም። ከዚህ በኋላ በተቻለኝ አቅም እንገናኛለን ማለት ነው። ውሃ እሺ። እና ኢንሻአላህ አልጠፋም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው አንድ እህቴ ሁለት አይነት ማጥለቂያ ወይም ደግሞ መፈረሻ አዛኛለች። እሱም ለየት ባሉ ያው እንግዲህ በዚህ ቀደምም ያው ልታዩት ትችላላችሁ፣ ግን እኔ መጀመሪያ ነው ማሰራው ማለት ነውና በአንድ እህቴ ጠለብ መሰረት ያሰራውት መፈረሻ ወይም ደግሞ ማጥለቂያ አሳያችኋለሁ። ማሻአላ ተባረከላ በጣም የሚያምር ነው ወላሂ። እና እንደዚህ በፎቶ ምናምን ሲታይ ሳይሆን በአካል ተሰፍቶ እንደዚህ ስታዩት የበለጠ ሞራን ይሰጣችኋል ማለት ነው። እሺ እና እነሱን በሁለት አይነት ከለር ነው ያመጣሁት። አንደኛው ቤቢ የለውም፣ አንደኛው ደግሞ ቤቢ ያለው ያው በምርጫዋ ስለሆነ ማለት ነው። እሺ ውዶቼ እና አሳያችኋለሁ እያንዳንዱ። አሁን ቤቢ የሌለው ላሳያችሁ ማለት ነው። ለምሳሌ እነዚህ ጨርቆች መጀመሪያ ላሳያችሁና ከዛ ሂሳቡን እነግራችኋለሁ ማለት ነው። ይሄኛው እንደምትመለከቱት ማሻአላ ተባረከላ በጣም የሚያምር እንደምትመለከቱት ከለሩ ይሄን ይመስላል። ጨርቁንም እዩት። ያኔ ወፍራምም አይደለም እንትንም ስሳም ያለ አይደለም፣ ግን ጨርቁ እንደ ምንድነው እንደ ግጠን ነው፣ የሚቀየር አይደለም። ይሄ የሚወጣ ነገር የለው ምን የለው፣ በቃ ይሄ ልክ ከለሩ ነው በቃ እንደምትመለከቱት ማለት ነው። አያችሁት? በጣም ነው የሚያምረው ወላሂ። እና ገበሩ ራሱ እዩት፣ በአንደኛው ገበር ነው የተሰራው በወፍራሙ ማለት ነው፣ የውስጡን ማለት ነው። ጥጣቡ ደግሞ በጥጣቡ ነው የተሰራው። እና ይሄኛው የፍራሹ ነው፣ የፍራሽ ጨርቁ ነው። ይሄ አራት ፍራሽና 12 ትራሶች ናቸው። ቤቢ የለውም ይሄ። ይሄኛው 4 ናቸው እንደምትመለከቱት። ማሻአላ ተባረከለ ወላሂ በጣም ነው የሚያምረው። እና እዛ አዲስ አበባ አሰርቼው ነው ያመጣሁት ማለት ነው። ትራስ ጨርቁም ደግሞ ይሄን ይመስላል ማለት ነው። ትራስ ጨርቁም ይሄ ነው። ያው እንደምትመለከቱት በጣም ነው የሚያምረው ወላሂ። ገበሩንም ደግሞ እንደዚህ በወፍራሙ ነው የተሰራው እንደምትመለከቱት። በጣም ማሻአላ ተባረከላ እና በጣም ያምራል ወላሂ። ሌላ አይነት ከለር ብዙ ጊዜ ለመምረጥ በጣም እንቸገራለን እና ጨርቆች በሚጠፉ ሰዓት ብዙ ጊዜ ያው እንግዲህ የምንፈልገውን ለቀን የማንፈልገውን እናዛለን ማለት ነው። አንዳንድ እህቶቼ ግድ ይሆንባቸዋልና አንዳንዴ ኢንሻአላህ በዚህ ማዘዝ የምትፈልጉ ካላችሁ ብዙ አይነት ከለሮች አሉ። ኢንሻአላህ አሰራላችኋለሁ ማለት ነው። ይሄኛው 12 ትራስ የትራስ ጨርቅ እና 4 የፍራሽ ጨርቅ 8000 ብር ነው ማለት ነው። ይሄ የሚሰራው በጣም ቀለል ባለ ዋጋ ማለት ነው። ቤቢ ምናምን የለውም። 4 የፍራሽ ጨርቅ እና 12 የትራስ ጨርቅ ያው በእንደዚህ አይነት ጽድት ባለ ይሰራላችኋል ማለት ነው። እንደምትመለከቱት በጣም ቢታጠብ ምን የሚቀየር ነገር አይደለም። በቃ ይሄ አስሊ ራሱ ነው። በቃ እንደምትመለከቱት አሁን ካሜራ ላይ የምታዩት የለ በአካልም ይሄ ነውና የበለጠ ደግሞ ፈርሺ አሳያችኋለሁ ኢንሻአላህ። አሁን ይሄ ያው እንግዲህ ወደ ስጦታ የሚሄድ ነው ማለት ነው።
ስጦታ የሚሄድ ነው። ሌላው ደግሞ ሁለተኛው ደግሞ ከለር አሳያችኋለሁ። ይሄኛው አንደኛው ከለር ነው። ሁለተኛው ከለር ደግሞ ይሄ ነው ማለት ነው። ያው በሰማያዊ ከለር ነው እንደምትመለከቱት። ያኔ ሰፋ ተደርጎ ነው ራሱ የተሰፋው ራሱ እንደምትመለከቱት ማለት ነው። ሰፋ ተደርጎ የስፈንጅም ፍራሽ ይሁን የጥጡም ፍራሽ ይሁን የፈለጋችሁትን ፍራሽ የምታስገቡት አይነት ነው የተሰራው። ይሄኛውም ልክ እንደዛው ማሻላ። ይሄ ውስጣዊ ነው፣ ይሄኛው ደግሞ ውጫዊ ነው ማለት ነው። በዚህ ነው የሚፈረሸው። ይሄም ፈርሽ ያሳያችኋለሁ። የበለጠ ገበሩንም ልክ እንደዛው ማለት ነው። አያችሁት? ማሻላ በጣም ወፍራም ነው። በጥብጣብ ነው የተሰራው። ብዙ ጊዜ ትጠይቁኛላችሁ የምታሰሪው በጥብጣብ ነው ወላ በዚፕ ነው ትሉኛላችሁ ማለት ነው። እኔ በዚፕ አላሰራም። ለምን ሲታጠብ ሲወጣ ብዙ ጊዜ ስለሚበላሽ የአንዱ ፍራሽ እንትን ለመቀየር ራሱ ስትፈልጉ ወጪ ያለው ገብታችኋል። 30 ብር 40 ብር እስከ 50 ብር ሊጠይቋችሁ ይችላል። ዚፑን የአንዱን ፍራሽ ዚፕ ለማስገባት ማለት ነው። ከዛ ያ ከመሆኑ እንደዚህ አይነት ጥብጣቦች ይሻላሉ ማለት ነው። ያኒ እንትን ቢልም ራሱ እቤት ራሳችሁ በመርፌም ትሰፉታላችሁ፣ ወስዳችሁን በቀላል ብር ማሰፋት ትችላላችሁ ማለት ነው። እና ተይ እንዳታበላሽ። እና አንደኛው ከለር ይሄ ነው፣ በሰማያዊ ከለር ነው። ትራስ ጨርቁ ደግሞ የዚህ ትራስ ጨርቁ ማሳያችኋለሁ ማለት ነው። የዚህ ደግሞ ቤቢ አለው። ቤቢ እንደምትመለከቱት 6 ቤቢ አለው ማለት ነው። የዚህ 6 ቤቢ አለው። 4 ፍራሽ 12 የትራስ ጨርቅ። ዋጋው 9000 ብር ነበር፣ ግን አሁን ጨምረዋል። 9500 ብር አድርጎታል ማለት ነው። ልጁ መጀመሪያ ነበር አሁን እኔ እንትን ያልኩት ማለት ነው። እና የትራስ ጨርቁ ደግሞ የዚህ የብሉ ብላክ ወይም ደግሞ የሰማያዊው ትራስ ጨርቅ ደግሞ አሳያችኋለሁ አሁን ማለት ነው። ይሄ ነው እንደምትመለከቱት። ለምሳሌ የዚህ የፍራሽ ጨርቅ ይሄ ነው ትራሱ ማለት ነው። ትራሱ ይሄ ነው እንደምትመለከቱት። አታምረው? ማሻአላ ተባረከላ። ወላሂ በጣም ነው የምታምረው። እና ይሄን ይመስላል። ያው የበለጠ ፈርሽ ያሳያችኋለሁ። ይሄኛው 12 ትራስ ጨርቅ 4 የፍራሽ ጨርቅ 12 ትራስ ጨርቅ 4 የፍራሽ ጨርቅ እና 6 ቤቢ ያለው 9000 ብር ነው የተሰራው። አሁን ግን 9500 ገብቷል ማለት ነው። ደካየም ጨምራችሁ ማሰራት ትችላላችሁ። ከ4 በላይ ፍራሽ ማዘዝ የምትፈልጉም ካላችሁ ልክ እንደዛው መሰራት ይቻላል ማለት ነውና ስለዛ ያው አንድ እህቴ ነው የጠለበችው የሁለቱም ከለሮች። ስለዛ ማሻላ በጣም ነው የሚያምረው ወላሂ። ሌላ ደግሞ ምንድነው ማሳያችሁ? የበለጠ ደግሞ አሁን አንጥፌ እቤቴ አንጥፌ አሳያችኋለሁ፣ ሳይሄድ ሳላቀብል በፊት ማለት ነው ኢንሻአላህ። ሌላ ደግሞ አንድ እህቴ ደግሞ ሽፎን አዛኛለች፣ ለቤተሰብ ስጦታ የሚሄድ ነው ይሄ። የምታምር ሽፎን ናት ወላሂ፣ በሰማያዊ ከለር ናት። ያው ብዙ ሰማያዊ ሳይሆን እንዲህ ትንሽ ደብዘዝ ያለች ማለት ነው። አያችሁት? ይሄ በቃ እናቶችም ወጣቶችም የሚለብሱት በዚህ ሰዓት ፋሽን ነው ብላችሁ ያው ተገረማላችሁ። እንደ ፋሽን ነገር ነው ብቻ ሁሉም ሰው ይለብሰዋል። ይሄ እናቶች በተለይ የሚለብሱት ነው። አያችሁት? ይሄኛው ማለት ነው ማሻላ በጣም እንትን ይሄ ታቹ ራሱ የለ ዘለቅ ተደርጎ የተሰፋ ነው። እጅ ሙሉ ነው። እጅ ሙሉ ነው። እጁን በእንደዚህ ነው የተሰፋው። በነገራችን ላይ የድምጼ በጣም ይቅርታ፣ ጉንፋን ይዞኛል። ድምጼም ተዘጋግቶ ነበር። አሁን ዛሬ ትንሽ ይሻላል ማለት ነው። እና ያ ይሄን እንደዚህ ይመስላል። ቆሜ ራሱ ሳሳያችሁ ይሄን ይመስላል። ይሄኛው እንትንም አለው ነጠላም አለው። አንድ ላይ ከነጠላ ጋር ነው የገዛሁት ማለት ነው። እና ዋጋው ወይ አዛን እሺ እና እስከ 2700 ብር ነው የሚሸጠው ማለት ነው። ያው እኔ ደንበኛ ስለሆንኩኝ ለቀውልኛል 200 ብር ማለት ነው። የገዛሁት 2500 ብር ነው። እና ኢንሻአላህ መፈረሻዎቹ አንጥፌ ያሳያችኋለሁ። እስከዛ መልካም ቆይታ ይሁንላችሁ። እና ሀባይብ ያኛው ወርቃማው እንግዲህ በእንደዚህ አይነት ዝም ብዬ አንጥፌዋለሁ። ያው የኔዎቹ ትራሶቹ ፍራሾቹም የሞቱ ናቸው።
ብዙም እንትን አይሉም ማለት ነው። ያኔ እንትን አይሰጣቸውም እና ያው ዝም ብዬ ለመቅረጽ አክል ነው እንጂ የራሳቸው አዳዲስ አላቸው ፍራሽም ትራስም ማለት ነው። እና ሱቅ ከመሄድ ብዬ ዝም ብዬ ቤት ባለው ልቅረጽላችሁ ብዬ ነው። ያው ዝም ብሎ እንትኑ ለማሳየት አክል ነው። እና ምንጣፉም የራሱ አይደለም። ያው እንግዲህ ብሉ ብላክ የራሶች አለ መጥለቂያ ያለው ማለት ነው። ዝም ብዬ ለመቅረጽ አክል ነው አንድ ላይ እንትን ብዬዋለሁ ማለት ነው። እና ቤቴ አላለቀም ዝም ብዬ ገብቼበታለሁ እና እንግዲህ ለመቅረጽ አክል ነው። እሺ አባይብ እና ጨርቁን ይሄን ይመስላል። ትራሶቹ ወላሂ አዲስ ትራስና አዲስ ፍራሾች ከአዳዲስ ፍራሾች እና ከአዳዲስ ትራሶች ጋር ሲጠለቅ በጣም ነው የሚያምረው። እና እኔ ዝም ብዬ ለእናንተ ለማሳየት አክል በእንደዚህ አይነት ቀርጬዋለሁ። ኢንሻአላህ በአዲሱ ደግሞ ፍራሽ በአዲሱ ትራስ ደግሞ ሲገባ የበለጠ ነው የሚያምረው። እንደምትመለከቱት አንደኛው ይሄን ይመስላል። ይሄ ብሉ ብላኩ ምንጣፍ ነው። 2 በ4 የሚባለው ምንጣፍ ነው። እና ይሄን ይመስላል ሀባይብ ኢንሻአላህ። ያኛውም ደግሞ አሳያችኋለሁ አንጥፌ ማለት ነው። እሺ ያኛው ያው ቤቢም አለው። እሱም ዝም ብዬ አንጥፌ ያሳያችኋለሁ አንድ ላይ ማለት ነው። ሁለተኛው ደግሞ ይሄን ይመስላል። ሁለተኛው ጨርቅ ማለት ነው በሰማያዊ እንግዲህ እቺን ትመስላለች እንደምትመለከቷት ማለት ነው። እቺን ትመስላለች። ይሄ ደግሞ ያው ቤቢም አለው 6 ቤቢ ያለው ይሄኛው ማለት ነው። ኢንሻአላህ ቤቢውንም አስቀምጬ ያሳያችኋለሁ ማለት ነው። ከቤቢ ጋር ደግሞ ይሄን ይመስላል። ያው ቤቢ 6 ቤቢ ያለው ይሄ እንደኔ ግን ያው ደካ ከሌለው ቤቢ ብዙም አስፈላጊ ነው ብዬ አላስብም። ብቻ ያው እንግዲህ ሁሉም እንደ ፍላጎቱ ስለሆነ ሁሉም በምርጫው መሰራት ይችላል ማለት ነው። እና እነዚያም 6 ቤቢ ያላቸው በዚህ መልኩ እንግዲህ ያው የእህቴ ትዕዛዝ እንግዲህ እንትን ብያለሁ ላስረክብ ነው ማለት ነው። እንግዲህ ይሄኛው ደግሞ አሁን በአዲሱ ፍራሽ በአዲሱ ትራስ ሲገባ ማሻላ ነው ወላሂ በጣም ነው ያው ደስ የሚለው ማለት ነው። እና እንትን ይለዋል ያኔ የሌለ እንትን ይሰጠዋል ማለት ነው። እና ይሄን ይመስላል። ኢንሻአላህ ከወደዳችሁት ላይክ ሼር እያደረጋችሁ የትኛው ደግሞ እንደሚያምር በሁለት አንዳቸው ኮሜንት ላይ አሳውቁኝ። እኔ ደግሞ ለመቀበል ለማሰራት ዝግጁ ነኝ። ስልኬን ማስቀምጥላችኋለሁ ኢንሻአላህ አናግሩኝ ማለት ነው። በሌላ ቪዲዮም ደግሞ እንገናኛለን። እስከዛው መልካም ቆይታ ይሁንላችሁ።